በጠምባሮ ልዩ ወረዳ በተለያዩ ተቋማት ህብረተሰቡን ተጠቃሚ የሚያደርጉ ስራዎች መከናወናቸውን የማዕከላዊ ኢትዮጵያ ክልል ህዝብ ተወካዮች ምክር ቤት የህግና አስተዳደር ጉዳዮች ቋሚ ኮሚቴ ገለጸ። ቋሚ ኮሚቴው በልዩ ወረዳውና በሙዱላ ከተማ አስተዳደር የፍትህና የፐብሊክ ሰርቪስ ጽህፈት ቤቶች እቅድ አፈጻጸምን ገምግሟል። አየለ ተካ በዚህ ጉዳይ ላይ ተጨማሪ አለው። የማዕከላዊ ኢትዮጵያ ክልል ህዝብ ተወካዮች ምክር ቤት የህግና አስተዳደር ጉዳዮች ቋሚ ኮሚቴ በጠምባሮ ልዩ ወረዳና በሙዱላ ከተማ አስተዳደር የተለያዩ ተቋማት እቅድ አፈጻጸም ገምግሟል። በልዩ ወረዳው በፐብሊክ ሰርቪስ ጽህፈት ቤት ከሪፎርም ስራዎች አንጻር የተሻለ ስራ መከናወኑን መመልከታቸው በማዕከላዊ ኢትዮጵያ ክልል ህዝብ ተወካዮች ምክር ቤት የህግና አስተዳደር ጉዳዮች ቋሚ ኮሚቴ አባልና የቋሚ ኮሚቴው ሰብሳቢ ተወካይ አቶ ግርማ ጌቻሞ ገልጿል። ፐብሊክ ሰርቪስ አንጻር ከሪፎርም ስራዎች አንጻር ያሉ ነገሮች በጠምባሮ ልዩ ወረዳ ላይ የተሻለ መሆኑን አይተናል። ከአገልግሎት አሰጣጥም ከዛ ጋር ተያይዞ የተሻሉ ነገሮች እንዳሉና ከእቅድ አስተቃቀድም ጋር ያሉ ጥሩ ነገሮች እንዳሉ ለማለት ሞክረናል። የአመራር ዝግጁነትም እንቅስቃሴም ጥሩ እንደሆነ ለማለት የሞከርንበት ሁኔታ ነው የነበረው። በማዕከላዊ ኢትዮጵያ ክልል የህዝብ ተወካዮች ምክር ቤት የህግ አማካሪ አቶ ያሲን ሳኒ በበኩላቸው በፍትህ ዘርፍ የተከናወኑ ስራዎች መሻሻል የታየባቸው ናቸው ብሏል። ፍትህ በርካታ ጉዳዮችን አይተናል። ከተማ አስተዳደር ላይም እንዲሁም በልዩ ወረዳ ጽህፈት ቤት ላይም ስራዎችን አይተናል። አብዛኛው ስራዎች ጥሩ በሚባል ደረጃዎች ናቸው። መንግስት በኑሮ ውድነት ላይ የሚታየውን ጫና ለመቀነስ ያሻሻለው የሰራተኛው ደሞዝ በአገልግሎት ዘንድ መነቃቃት መፍጠሩን አቶ ግርማ ጌቻሞ ገልጿል። በተለይ ሰራተኛው ምን ይመስላል የሚለውንም ነገር ገምግመናል። በተለይ መንግስት የኑሮ ውድነትን ማሻሻያ ለማድረግ ከመስከረም ጀምሮ የጨመራቸው ጭማሪዎች በሰራተኛው አካባቢ ላይ መነቃቃትንና በመንግስትም አካባቢ ላይ እና መተማመንን ወደ መፍጠር የጀመሩ ጥሩ ነገሮች እንዳሉ በሰራተኛ አካባቢ መነቃቃት እንዳለ ለማለት ሞክረናልና በዚህና በመሰል ጉዳዮች ላይ በፓብሊክ ሰርቪስ ላይ በጥንካሬ በጉለትና እንዲሁም ደግሞ በቀጥታ አቅጣጫዎች ላይ የተሻለ ነገር ያስቀመጥንበት ሁኔታ አለ። የተለያዩ መዝገቦች በአጭር ጊዜ ውሳኔ እንዲያገኙ መደረጉ በህብረተሰቡ ዘንድ ከዚህ ቀደም ይነሱ የነበረውን ችግር መቅረፉን አቶ ያሲን ሳኒ ገልጿል። ፖሊስ ላይ መወራወሮች ነበሩ መዝገቦች። አሁን ደግሞ አቃቢ ህግ ቀጥታ ፖሊስ ላይ ተመድቦ ስራዎችን ይሰራል። ይህም ማለት ምንድነው? ፖሊስ ላይ የሚወራወሩ የነበሩ መዝገቦች በተለይ አሁን ይሄ 38 አንድ ሀመርሃ የሚባል የወንጀለኛ ስነ ስርዓት ህግ ላይ ያለ 38 አንድ ሀመርሃ ላይ ለብዙ ጊዜ ለዘመናት ችግር ሆኖ የቆየ ነበረ። አሁን ደግሞ ይሄንን ችግር አቃቢ ህግ በመደበኛነት እየደገፈ ስለሆነ ፖሊስ ላይ እነዚህ ችግሮች ተቀርፈዋል። በአገልግሎት አሰጣጥ ዙሪያ የሚታየውን ውስንነት እንዲቀረፍ በግብረ መልሱ መመላከቱም የቋሚ ኮሚቴው አባል ገልጿል። አገልግሎት አሰጣጥ አንጻር በተፈለገው መልክ ሙሉ በሙሉ ከችግር ያልተላቀቀ መሆኑን በተለይ አገልግሎት ከስታንዳርድ አንጻር አስተሳስሮ ከመስጣት ጋር ያለውን ነገር መዋቅሩ ተቀብሎ እንደገና ማየትና ማጠናከር እንዳለበት ያየንበት ሁኔታ ነው የነበረው። ከዚህ አንጻር ያው አገልግሎት አሰጣጥ የህዝብን እርካታ ማረጋገጥ አለበት። ያ ካልሆነ ደግሞ አቤቱታዎች፣ ቅሬታዎችን ስለሚያስከትልና አልፎም በመንግስት ላይ ቅሬታን ስለሚያሳድር ይህን አመራሩ ወይም መዋቅሩ ጥንቃቄ እንዲያደርግ አቅጣጫ ያስቀመጥንበት ሁኔታ እንደነበር የጠምባሮ ልዩ ወረዳ ምክር ቤት ዋና አፈ ጉባኤ አቶ አበጃ ቺኮ እንደተናገሩት ተቋማት በየጊዜው በሚሰጣቸው ግብረ መልስ በአፈጻጸማቸው መሻሻል እያሳዩ ነው ብሏል። አራቱንም ተቋማት በተደጋጋሚ የገመገምናቸውና እያበቃናቸው ያሉ ስለሆኑ ዛሬ የክልሉ ምክር ቤት ቋሚ ኮሚቴ አባላትም መጥተው ማያሳፍር ተግባር እየተከናወነ መሆኑን አገልግሎት ለመስጠት ፐብሊክ ሰርቫንቱ ደፋ ቀና እያለ መኖሩን በእቅድ እንደሚንቀሳቀስ ግብረ መልስ እንደሚሰጥ እንደሚገነባባ በአደረጃጀት እንደሚንቀሳቀስ ይህንን ሁሉ የክልሉ ምክር ቤት ቋሚ ኮሚቴ አባላት ተመልክተዋል። የማዕከላዊ ኢትዮጵያ ክልል የህዝብ ተወካዮች ምክር ቤት የህግ አስተዳደር ጉዳዮች ቋሚ ኮሚቴ የሰጣቸው ግብረ መልስ ለቀጣይ ስራ አጋዥ መሆኑን የሙዱላ ከተማ አስተዳደር ፐብሊክ ሰርቪስ የሰው ሀብት ልማት ዩኒት አስተባባሪ አቶ ደነቀ ሰርቦና የጠምባሮ ልዩ ወረዳ ፍትህ ጽህፈት ቤት ኃላፊ አቶ ሀብታሙ ወልደ ማርያም ተናግሯል። ከግብረ መልሱ በርካታ ነገሮችን ማግኘት ይችላል። ያው የተወሰኑ ውስንነቶች በእኛ በኩል ያሉትን ሪፍሌክሽን በተሰጠው መሰረት ቀጣይ እንድናስተካክል
ጥሩ አቅጣጫ የተሰጠበት ሁኔታ አለ። ከዚህ አንግል ከክልሉ የመጡት እንግዶች የህግ ፍትህና የመልካም አስተዳደር ቋሚ ኮሚቴዎቹ የሰጡትን ግብረ መልስ በመቀበል ቀጣይ በሙሉ ተነሳሽነት ህዝብን በቅንነትና በታታሪነት ለማገልገል ክፍተቶቻችን እያረምን እያደስን የምንሄድበትን አቅጣጫ አስቀምጠዋል። የአፋው ክትትል ኖርማል ችግር ፈቺ እንጂ ፎልት ፋይንዲንግ ብቻ ሆኖ አይደለም። ችግሮች መፍትሄና ምላሽ የምንሰጣበትን ሁኔታ ማኗል። ድጋፋው ክትትሉ እጅግ እኛን የሚያበረታታ የሚያጠነካክር ለቀጣይ ስራዎቻችን እንድንዘጋጅ ሰፊ ስራዎችን እና እውቀትንና ግንዛቤን የፈጠረ ድጋፋው ክትትል በመሆኑ እጅግ አርጌ ነው